ሰላም ውድ የተከበራችሁ እንዴት አደራችሁ? እንዴት በላችሁ? ውለው ያላችሁ የዋላችሁም እየዋላችሁ ያላችሁ ማለት ነው። እና እንዴት ናችሁ? ሰላም ነው አለው። እኔ እግዚአብሔር ይመስገን ከብዙ ባለመድኃኒዓለም አለሁላችሁ። ዛሬ እስቲ ስለ አንድ ነገር አንስተን እንነጋገር። እሱ ምን መሰላችሁ? እስቲ በዙሪያችን ስላሉ ሰዎች ወይም ደግሞ ስለ ጓደኞቻችን ስለ ጓደኞቻችን እናውራ ማለት ነው። ስለ ጓደኞቻችን ዛሬ እስቲ እንወያይ እንነጋገር ማለት ነው። እስቲ ጓደኞቻችሁ ማን ናቸው? በዙሪያችሁ ያሉ ሰዎች ወይም ደግሞ በዙሪያችሁ ያሉ ሰዎች ምን አይነት ናቸው? ምን አይነት ባህሪ ያላቸው? ለእናንተ ምን አይነት አመለካከት አላቸው? ለምሳሌ ስትለወጡ ሊሆን ይችላል፣ ስታገኙ ሊሆን ይችላል፣ የተለያየ አጋጣሚ ሲያጋጥሟችሁ፣ ስትታመሙ፣ ስትከፉ፣ ብዙ ነገር በቃ ብቻ በሰው ልጅ ላይ ብዙ ነገር አለ። ግን እስቲ በዙሪያችን ያሉ ሰዎች እነማን ናቸው? ማን ናቸው? በእኛ አካባቢ ያሉ ሰዎች እስቲ እንገምግ። እስቲ ከራሳችን ጀምረን ማለት ነው። እንደገና ደግሞ እኛ ለሌላ ሰዎች ያለን አመለካከት ምንድን ነው? እኛ ራሳችን ላይ ጓደኞቻችን ብቻ አይደለም። እስቲ ለጓደኞቻችን ያለን አመለካከት ምንድን ነው? ምን ያህልስ ጓደኛ ነን? በዙሪያችን ያለን ማነው ቁም ነገረኛ? ማነው ደግሞ ዝም ብሎ ጊዜውን በከንቱ የሚያሳልፍ ሊሆን ይችላል። የተለያዩ ነገሮች ሊሆኑ ይችላሉ። እና እስቲ አንዳንድ ነገር እንነጋገር። ለምሳሌ እውነተኛ ጓደኛ ማለት ያው የታወቀ ነው። በማንኛውም አጋጣሚ ያው ለምትፈልጉት ነገር ከእናንተ ጋር አብሮ መቆየት፣ በቃ ጥሩ ነገር እንድታደርጉ መነጋገር፣ የተሻለ እቅድ አብሮ ማቀድ፣ ስራም ከሆነ አብሮ መስራት፣ በቃ የተለያዩ አሉ አይደል? በቃ ብቻ ብዙ ነገሮች አሉ ማለት ነው። እና እስቲ ጓደኞቻችሁ እነማን ናችሁ? እስቲ እናንተ በፈለጋችሁ ሰዓት ቀድሞ የምትገኝላችሁ ጓደኛ ማናት? ትክክለኛ የልባችሁን በቃ የልቤን ትመታልኛለች። እኔ እኮ ጓደኛዬ በጣም መወዳት፣ በጣም ቁም ነገረኛ፣ በጣም በቃ አላማ ያላት የአላማ ጓደኛ ናት። እሷ ጓደኛዬ ናት። እስቲ ኮሜንት ላይ በዚህ አጋጣሚ እስቲ ኮሜንት ላይ ታስቀምጡልኝ ማለት ነው። እሺ ኮሜንት ላይ አንብበዋለሁ በዚህ አጋጣሚ እና እስቲ እንግዲህ ጓደኛ በነገራችን ላይ ብዙዎቻችን አሁን ዝም ብሎ ጓደኛ ሊኖር ይችላል። የቁም ነገር ጓደኛ ሊኖር ይችላል። ጊዜ አብራችሁ የምታሳልፉት ይሆን አንዳንድ አጋጣሚ ወይ እረፍት ስትወጡ ሊሆን ይችላል። ወይ ብቻ ይሄ እነዚህ አይደለም። እነዚህ ጓደኛ ይባሉ ያው በትውውቅ የምታሳልፏቸው ጊዜያቶች ናቸው እነዚህ ማለት ነው። እና እኔ ለምሳሌ ለእኔ ጓደኛ ብዬ የምለው ወይም ደግሞ ጓደኛ ናት ብዬ የምላት ብትኖር ማለት ነው የምታከብረኝ፣ ጊዜ የምትሰጠኝ፣ ጊዜ የምሰጣት አይደለም ጓደኛ ማለት እና እንደዛ ነው እኔ የምረዳው ማለት ነው። እና በዚህ አጋጣሚ ግን ማለት ነው ቅር እንዳይላችሁ፣ ቅር የሚለው ሰው እንዳይኖር ማለት ነው። ያው ራስን መገምገም ነው አንዳንዴ ማለት ነው። እና በተለያየ አጋጣሚ ጓደኞቻችን እነማን ናቸው? ጓደኛ ማለት ለእኔ ምን ማለት ነው? እስቲ ከራሳችን ጀምር። በነገራችን ላይ አሁን ጓደኞቻችን ብቻ ላይ ሳይሆን ከራሳችን መጀመር ይኖርብናል። እሺ እኔ ጓደኛዬ ምንድን ናት? ጓደኛዬ ማናት ብቻ ሳይሆን እኔ ለጓደኛዬ ምንድን ነኝ? በእሷ ቦታ ላይ ለእኔ እኔ ምንድን ነኝ? ለእኔ የምትሰጠኝ ቦታ ምን አይነት ነው? ገባችኋል? ጓደኛዬ ማናት የሚለውን ነገር እስቲ ምርምሩ ማለት ነው። እስቲ እንመራመር። እሺ እና በዚህ አጋጣሚ ማለት ነው አዲስ ነኝ ለሚዲያው ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ ኮመንት በማድረግ አበረታቱኝ። የደውላ ምልክት በመጫን ደግሞ እንግዲህ እንዴት ጥሩ ይሆናል ብዬ እናንተ ያስተምራል ብዬ ያሰብኩትን ነገር ሳቀርብላችሁ እንዲደርሳችሁ የደውል ምልክቷን ጫን መበሏት ማለት ነው። እና እንግዲህ ይህን ይመስላል ማለት ነው። እንግዲህ ስለ ጓደኞቻችን ለምሳሌ በቃ ብዙ አይነት ጓደኛ አለ እንዳልኳችሁ ቅድምዬ። እንግዲህ ጓደኛ ማለት
ለእኔ ክብር አላት ወይ? ለእኔ ቦታ ትሰጠኛለች ወይ? ቅድሚያ ለእኔ ትሰጠኛለች ወይ? እኔ ሳገኝ ደስ ይላታል ወይ? ስለወጥ ደስ ይላታል ወይ? የተሻለ ስራ ስሰራ ደስ ይላታል ወይ? ጥሩ ጓደኛ አለ ወይ የምትሉ ካላችሁ ኮሜንት ላይ ጻፉልኝ። እስቲ እንገማገም፣ እንተያይ ማለት ነው በዚህ አጋጣሚና ይህን ይመስላል እንግዲህ። እስቲ ዙሪያችን እንመልከት ማለት ነው። በተረፈ እንግዲህ ያው ጓደኛ እውነተኛ ጓደኛ ብለን የምንለው በዙሪያችን ወይም ደግሞ በአጠገባችን ካለች ለእኔ የሚሰማት ስሜት፣ ለእኔ ያላት አመለካከት በቃ አላርላ። ለምሳሌ በቃ በሆነ ሰዓት በምታስፈልገኝ ሰዓት ደውዬ እንዴት ታስፈልጊኛለሽ እና እንዴት ነው አሜን ከች የምትል የምትሰራው ስራም ከሆነ የሆነ የምታደርገው ነገር ካለ በሆነ ነገር አድርጋ ጠበብ አድርጋ ምናምን ለእኔ ጊዜ የምትሰጠኝ ናት ወይ? እንደገና ደግሞ ጥሩ ምክር ራሱ በነገራችን ላይ አንዳንዴ የሰው ልጅ መቼም ያው ይከፋ ሁሌ ደስተኛ መሆን የለም። አንዳንዴ መከፋት የሚባል ነገርም አለና ነገር ብቻ ሳይሆን ተፈጥሯዊ ጉዳይ ነው ይሄ ጉዳይ እና በዛ ሰዓት የእውነት ከጎኔ ናት ወይ? አጽናኝ ናት ወይ? በተለይ ደግሞ ሚስጥር ጠባቂ ናት ወይ? ሚስጥራችን ላይ እንዴት ናቸው? ሚስጥራችን እንዴት ያሉት እንዴት አድርገው ያዩታል? ሚስጥር ጠባቂ ናት ወይ? ነች ወይ? ናቸው ወይ? በቃ በዙሪያችን ያሉ ሰዎች ማለት ነው። እንደገና ደግሞ የምንሰራውን ስራ ደግሞ ይደግፋሉ ወይ? ለምሳሌ ጓደኛ ከጓደኛ ለምሳሌ በቃ የምንሰራው ስራ በርቺ፣ ይቻላል፣ መለወጥ ይቻላል፣ ትችያለሽ፣ በርቺ፣ አንቺ ጎበዝ ነሽ። ይሄ የማስመሰል ምናምን አይደለም። ይሄ ማስመሰል ከላይ ምናምን አይደለም። በቃ ጀስት እውነተኛ የሆነ ከልብ የመነጨ የግፊት ስላችሁ የስራ የማበረታታት ትደግፈዋለች ወይ? የእውነት ከልባ ከኔ ጋር ናት ወይ? ከጎኔ ናት ወይ? አንዳንድ ጓደኞችማ አንዳንድ ጓደኛ ብለን በዙሪያችን እኮ የምናያቸው የሚያስቀምጣቸው አሉ። ስቲል ማለት ነው ክብር እንኳን አይሰጡም ማለት ነው። አያከብረው የእውነት የማያከብሩ ራሱ አሉ ማለት ነው። ለምሳሌ የሆነ ነገር ትነጋገሩና ምንም ነገር እንዳልተነጋገራችሁ አድርገው የሚተዉ አሉ። በቃ ያን ነገር ምንም እንዳልተፈጠረ አድርገው ገጥሟችሁ ያውቅም? እስቲ ኮሜንት ላይ ማለት ነው ከገጠማችሁ ኮሜንት ላይ ቁጭ አድርጉልኝ ማለት ነው። እንደገና ደግሞ ማለት ነው የሆነ ነገር ትነጋገሩና ከዛ እሷ በዛው ልም ብላ ትጠፋለች ማለት ነው። ልም ብላ ትጠፋለች። በቃ የምር ግን እኮ ጓደኛችሁ ነች። የሚገርማችሁ ነገር በቃ ልም ብላ ትጠፋለች ማለት ነው። ከዛ እሷ ሲመቻት ወይ ኮል ወይ እንገናኝ ወይ ደግሞ የሆነ ነገር እናደርግ ብቻ የሆነ የሚሉት ነገር አለ ማለት ነው። ጓደኛንም ብለው በዙሪያችን ብቻ የሚኖሩ ነገር ግን አንዳንዴ ማለት ነው የእውነቴን ነው ጓደኛ ስንይዝ እውነቴን ነው ብላችሁ አንዳንዴ ይኸውላችሁ ጊዜያችሁን እድሜያችሁን የሚያባክንባቸው ጓደኞች ራሱ አሉ። የምሬ ነው። በማይሆን መንገድ ይመሯችሁና ማለት ነው በቃ ያን ነገር ስገፉ ቆዩና ከዛ የሆነ ሰዓት ብንን ስትሉ እንዴ ምን ሆኜ ነው እኔ እንደዚህ እውቁት ምን ሆኜ ነው ነገር ማለት ነው እና ምን ሆኜ ነው ትላላችሁ ማለት ነው። የሚገርመው ነገር ነው ወደዛ ነገር ከመግባታችሁ በፊት እራሳችሁን መምሩ። የምሬ ነው። ጊዜያችሁን ስቲል ማለት ነው የምሬ ነው። አንድ በቃ ስቲል መልክ ራሱ ለጓደኛ እንደሚሰጥ ታውቃላችሁ። ግን የምሬ ነው የምላችሁ መልክ ራሱ ለጓደኛ ይሰጣል። በነገራችን ላይ መልክ እንዲህ ወስዶ ስጥት ሳይሆን በቃ ከነሱ ጋር የሚሰማችሁ ጥሩ ስሜት ከውስጣችሁ የሚመነጨው ስሜት ማለት ነው። ከውስጣችሁ የሚመነጨው ስሜት አለ አይደለ? እና እሱ ራሱ በጣም ነው በቃ እኔ በቃ የምሬ ነው እውነት ከምትቀርቧቸው ሰዎች ጋር ያላችሁን መልክ ቁመና በቃ ይሁን ከጽዳት አንስቶ ከንጽህና አንስቶ ከማንኛውም ነገር ይሁን በቃ በጣም ፐርፌክት የሚያደርጓችሁ የማያደርጓችሁ ማለት በቃ ጥሩ ዝግጁ በቃ ሁሉም ጠንቃቃ እንድትጠንቃቃ አድርገው የሚሰሯችሁ ጓደኞች አሉ። በአጋጣሚ ግን ሁሉም ጓደኛ ያ ነው ማለት አይደለም። በነገራችን ላይ እውነቴን ነው በጣም መርምሩ ማለት ነው። በቃ በኋላ ላይ የሚጸጽታችሁ ትጸጸታላችሁ። ለምሳሌ እነዛ በዙሪያችሁ ያሉ ጓደኞቻችሁ በጣም የምታምኗቸው ከሆኑ የሆነ ሰዓት ማለት ነው ያልጠበቃችሁትን ነገር አድርገው በጣም በቃ ሞራላችሁ የሚጎዳው ማለት ነው። የምር በጣም እውነት በጣም ሞራላችሁ ይጎዳል። ትደነግጣላችሁ። እንዴት ምናምን እኔ እኮ በጣም መወዳት ጓደኛዬ ማከብራት ጓደኛዬ እንዴት ምናምን ነገር
በጣም ድብቆችም አሉ። በነገራችን ከእናንተ ጋር ናቸው፣ ግን የሚያደርጉትን ነገር የማይነግሯችሁ ጓደኞች አሉ። ምን እንደሚያደርጉ ከዛ እናንተ መጨረሻ ነው የምትሰሙት ማለት ነው። ከዛ እኔ ማን ምናምን ትላላችሁ ማለት ነው። እኔ ለካ እንደ ወረቀት እንደ ስዕል ነበር እንዲ ከዛ ሰው ጋር ስኖር የነበረ የሆነ ምናምን ትደነግጣላችሁ ማለት ነው። እና በዚህ አጋጣሚ ግን ማለት ነው በጣም የታዘብኩትን ነገር ልንገራችሁ ማለት ነው። ለምሳሌ እንደ ጓደኛ ሆነው ይቀርቧችሁና የሆነ የተለየ ነገር በእናንተ ላይ ሲያው በዛው በቃ ዝም ብለው ይቀሩና ከዛ ምነው ጠፋሽ የት ሆነሽ ነው ምናምን ነገር ሼም ነው የምር ሼም ነው። እንደዛማ አይሰራም እውነት በቃ። እና በተረፈ በጣም አመሰግናችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስለሁሉም ነገር ስለምሰጡኝ ድጋፍ፣ ስለምታበረታቱኝ፣ በቃ ስለምሰጡኝ አስተያየት በጣም አድርጌ አመሰግናለሁ። በጣም አከብራችኋለሁ፣ እወዳችኋለሁ። በተረፈ ነገ በተሻለ ነገር እስክንገናኝ ድረስ መልካም ስራ፣ መልካም ጁማ። ዛሬ አርብ ነው። መልካም አርብ ይሆንላችሁ። አርብ እንግዲህ የታወቀ ነው፣ የብዙዎች እረፍት ነው። እየገባችሁ አድርጓት ማለት ነው። ላይክ አለ ኮሜንት አለ። ሰላም አሉ። አመሰግናለሁ።